መምራለሁ ሰማለሁ በደንብ ይሰማል። ኦኬ እዚህ ላይ የሚሉበት አለ መምህር አይ በጣም ግሩም ነው። በነገራችን ላይ ከሁል ጊዜው የተለየ ሁሉንም ሊያጋራ የሚችል ቶፒክ ነውና ሰፊ ነገር አላነሳም። በመጠኑ ለማለት ያክል አካላዊ ቃል እንዴት ስግው ሆነ? ያ ማለት ምን ማለት ነው? ኢየሱስ ክርስቶስ እንዴት ሰው ሆነ? መለኮት በስጋ ሞተ፣ በስጋ ታመመ፣ በስጋ ተገለጸ፣ በስጋ ታየ፣ በስጋ ተራበ፣ ተጠማ ብላ ቤተክርስቲያን ስለምታስተምር መለኮት መለኮት ከሆነ ፈጣሪ ከሆነ ታመመ፣ ሞተ፣ ተቀበረ፣ ተነሳ ማለት ለምን አስፈለገ ብለው ይጠይቃሉ። ለዘመናት ለብዙ ጊዜ ማለት ነው። ለዚህ ግብረ መልስ ሰውን ለማዳን ብለው አንዳንዶቹ መልስ ይሰጧቸዋል። ሰውን ለማዳን ከሆነ በዚያው ባለበት አያድነውም ወይ? ከሰማይ መውረድ፣ ከድንግል መወለድ፣ ይባስ ብሎ መሞት፣ መቀበር፣ ከዚያ መነሳት ለምን አስፈለገ የሚል ጥያቄ ያነሳሉ። በክርስትና አስተምህሮ አምላክ ሰው የሆነ አዳምን ለማዳን ብቻ አይደለም። ለአዳም ህየንተ አዳም ወይም ስለ አዳም ፈንታ ቤዛ መሆን ነው። ሙስሊም ወገኖቻችን፣ ክርስቲያን ቤተሰቦቻችን የልብ ጆሮአችሁን ከፍታችሁ እንድትሰሙኝ የምፈልገው ጉዳይ ቢኖር አምላክ ሰው የሆነው ለአዳም ቤዛ ለመሆን ነው። እግዚአብሔር አዳምን ፈጠረው፣ በገነት አኖረው፣ ሁሉን ፈቀደለት፣ ዕፀ ሕይወትን እንዲጠብቃት ዕፀ በለስን ደግሞ እንዳይበላት ሥርዓት ነገረው። ዕፀ ሕይወትን ይጠብቃት ዘንድ የነገረው 1000 ዓመት ሲሞላው በልቶ ታድሶ መንግሥተ ሰማያት እንዲገባ ነው። ዕፀ በለስን ደግሞ አትብላለው ትእዛዝ ሰጠው። ከዚያ በላ። አትብላ ሲለው አንድ ነገር ነግሮት ነበረ። ይሄን እንጨት አትብላ፣ ብትበላ የሞት ሞት ትሞታለህ ብሎታል። የሞት ሞት ትሞታለህ የተባለው አዳም ዕጿን በላ። በጣም ጥሩ። እግዚአብሔር አሁን አዳምን የሞት ሞት እንዳያጠፋው መሐሪ ነው፣ ምሕረቱ ሊቀር ነው። እንዳይምረው ደግሞ ፈራጅነቱ ሊቀር ነው ቃል ተናግሯል። ልብ ብላችሁ አዳምጡ። ይሄን ምስጢር ከያዛችሁልኝ በቂ ነው። እንዳይምረው ፈራጅ ነው ብያችኋለሁ። እንዳይፈርድበት ደግሞ መሐሪ ነው። እግዚአብሔር ምሮ ፈራጅነቱን ማስቀረት፣ ፈርዶ መሐሪነቱን ማጥፋት አልፈለገም። ስለሆነም ራሱን ሰው አደረገና እንደ መሐሪነቱ አዳምን ማረው፣ እንደ ፈራጅነቱ የአዳምን ባህሪ አድርጎ በራሱ ላይ ፈረደ። የኛ አስተምሮ ይሄ ነው። ለምን ሚካኤልን ገብርኤልን ከቅዱሳኑ አንዱ ወይ ሙሴን ባሕረ ኤርትራን እንዳሻገረ አዳምና ልጆቹን ባሕረ ሲኦልን ከፍለህ ገነት አስገባ ብሎ እንዳያዘው ሙሴም የተወለደው ከአዳም ነው። መልአክ ሰው ሆኖ እንዳያድን መልአክ ሰው መምሰል እንጂ ሰው መሆን አይችልም፣ ተፈጥሮ መልአክ ስለሆነ። አምላክ ግን ሁሉን መሆን ስለሚችል ሰው መሆንም ቻለ። ስለዚህ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ያዳነበት ጥበቡ እጅጉን ይረቃል፣ እጅጉንም ይደንቃል ተብሎ ተነገረለት። በስጋ ማርያም ተገለጸ። የማይወሰነው መለኮት ተወሰነ። የማይሞት መለኮት በስጋ ገንዘብ ሞተ። ይህ ማለት ቅዱስ ቄርሎስ እንደነገረን አንድ ብረት እሳት ውስጥ ቢያስገቡት ይግላል፣ የእሳት መልክም ያመጣል። በምንደበደበው ጊዜ እሳቱን ደበደቡት አይባልም። እሳቱም የለም ግን ተብሎ አይነገርም። እሳቱ በብረቱ ውስጥ በተዋህዶ ይገለጻል። እንደዚሁ ሁሉ መለኮት በስጋ ተዋህዶ በተዋህዶ ተስጋ ተገለጸ ማለት ነው። ሁሉን የሚችል አምላክ ሰው መሆንንም ቻለ። ሰው ሆኖ የአዳምን በደሉን አስወግዶ ለሰው ልጆች ሁሉ ነፃነትን ሰጠ ብለን እንናገራለን። ስለዚህ ለምን እዚያው ቁጭ እንዳለ አያድንም ለምትሉ ሰዎች ትሞታለህ ብሎ እግዚአብሔር ስለፈረደ ያን ፍርድ በራሱ ላይ መጥቶ ተሸከመ። በራሱ ላይ መጥቶ ለመሸከም ደግሞ ባህሪየ ሰብን ወይም የሰውን ባህሪ ገንዘብ ማድረግ አለበት። ካላደረገ መዳሰስ መጨበጥ አይችልም። መለኮት ስለሆነ መንፈስ ስለሆነ ካልቻለ ደግሞ አይሰቀልም። ካልተሰቀለ አዳምን አያድንም። አዳምንና ልጆቹን ለማዳን እርሱ በአዳም ባህሪ ተገለጸ።
ለምን እንዴት እያልን ግን አንጠይቀውም። የሚታመን እንጂ የምንከራከርበት የፍርድ ቤት ጉዳይ አይደለም። እምነት ለምን እንዴት ብሎ ጥያቄ ማንሳት አይቻልም። ለዚህ ጥያቄ ስታነሱ ለኖራችሁ ወገኖች መልሳችን ይሄ ነው። በአንጻሩ ግን ደግሞ አሁን እንደተነሳው ለኛ ቤተ እምነት ጥያቄ አድርጋችሁ ለዘመናት ስታመጡት የነበረውን ጥያቄ ተመልሻለሁ። ግሩም ስታመጡት የነበረው ጥያቄ አሁን ደግሞ እናንተ ቤት ላይ ጥያቄ ሆኖ መጥቷል። በአካል የኛ አምላክ አካል አለው። አካሉ ግን ውሱን አካል አይደለም። ወደ ላይ ኢዮራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግስት ጽራሪያም ብለን የምንቆጥራቸው ሰማያት፣ ይህ የተቀመጥንበት ምድር ከምድር በታች ያለው ውሃ ከውሃ በታች ያለው እሳት ከእሳት በታች ያለው ነፋስ ከዚያ በላይ ያለው በታች ያለው በርባሮስ የሚባል ጨለማ፣ ይህ ሁሉ በጠቅላላ እንደ ጽናህ ቢሉ አንጠልጥሎ እንደ ወርቅ ቢሉ አንከብሎ እንደ ሸማ ቢሉ ጠቅሎ ይዞታል ብለን ነው የምንናገረው። ማን? እግዚአብሔር። በምኑ? በእጁ። ስለዚህ እግዚአብሔር በዚህ ዓለም ውስጥ የሚኖረው በምልዓተ አካል ነው። የማይወሰነው በፈቃዱ ተወሰነ። የማይወሰነው ሳይወሰን ተወሰነ። ሳይወሰን ተወሰነ። ድንቅ ምስጢር ነው፣ የሚመረመር ነው። የቅድሙ የአባ ሕርያቆስም ሐሳብ ይህ ነው። ይህ ደግሞ በእምነት መነጽር የሚታይ ነው ማለት ነው። ስለሆነ በእናንተ ቤተ እምነት በኩል ደግሞ ከአርሽ በላይ አለ ማለት በአካሉ ከዚያ ከሆነ ወደዚህ ወርዶ የሚመጣው ውሱን አካል አልሆነም ወይ? የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ ነው ጥያቄው። የፈጠረው ፍጥረት ከፈጠረው አካል አልሰፋም ወይ? ለዚህ ግብረ መልስ መስጠት ይጠይቃል። ያለመበሳጨት ማስረጃ እየጠቀሱ መጻሕፍትን እያነበቡ የሚነበበው የምታምኑበት መጽሐፍ ነው። መወያየት፣ አማናዊ የሆነ ህሊና ርቱ የሆነ ብያኔ መስጠት፣ እሱ የሥነ-ሰብ መለኪያ ነው ብለን እናምናለን። መሰዳደብ ለፖለቲካውም አይበጅም እንኳን ለሃይማኖት። ሁሉም ሰላማዊ በሆነ መልክ መወያየት ግን የተሻለ ብርሃን ያሳያል። ይሄን ልጨምር። አመሰግናለሁ። እሺ፣ እናመሰግናለን። ቃል ያሰማልን።